በኢትዮጵያ 8 ሚሊዮን የሚሆኑ ተማሪዎች ከትምህርት ውጪ እንደሆኑ ተዘግቧል። በሌላ በኩል ደግሞ 39 ቢሊዮን ብር ተሰብስቦ በበርካታ ትምህርት ቤቶች መታደሳቸውን ገልጸዋል። እንዲሁም 30 ሺህ ትምህርት ቤቶች ጥገና ተደርጎላቸዋል ሲሉ ነው ትምህርት ሚኒስቴር የገለጹት። በአማራ ክልል ደግሞ 4 ሚሊዮን የሚሆኑ ዜጎች ተማሪዎች ማለት ነው ከትምህርት ውጪ እንደሆኑ ገልጸዋል። የትምህርት ሚኒስቴር ናቸው የሚያስተምሩት። በአማራ ክልል እንግዲህ ባለው ግጭት 4 ሚሊዮን ተማሪዎች እንግዲህ ከትምህርት ገበታቸው ላይ እንደማይገኙ የተገለጸው ማለት ነው። ትምህርት ሚኒስቴር ብርሃኑ ነጋ እንዳስታወቁት ከሆነ ተማሪዎች ወይም ህጻናት የመማር መብታቸው ተገፏል ሲሉ ነው የገለጹት። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የአማራ ክልሉ ግጭት እንግዲህ በርካታ ሰብአዊ ጉዳት ቢያደርስም በትምህርቱ ላይ በርካታ ትግራይ ክልል ደቡባዊ ዞን በማይጨው አካባቢ በደረሰ አንድ የፋብሪካ ላይ ማለት ነው የችፑድ ፋብሪካ ነው። የፋብሪካ ባጋጠመው የእሳት አደጋ 3 ሰዎች ህይወታቸው ሲያልፍ በርካቶች እንደተጎዱ ነው የተነገረው። እንግዲህ በትግራይ ደቡባዊ ክልል ማይጨው ነው ይሄ ክስተት የተከሰተው። እሳት አደጋው በርካታ ውድመት አድርሷል። በህንጻው ላይ ሙሉ ለሙሉ ውድመትም እንዳደረሰ ነው የተነገረው። ይህ የሆነው እንግዲህ እሳቱ በምን ምክንያት እንደተነሳ እስካሁን ምንም አይነት መረጃ እንደሌላቸው ነው እንግዲህ እዛው የህንጻው ኃላፊ የፋብሪካው ኃላፊዎች የገለጹት። ነገር ግን ህንጻው ላይ በርካታ ውድመት እንደደረሰበት ተገልጿል። በቀጣይ ዜና ስናልፍ እንግዲህ ከአሁን ቀደም እንደምናስታውቀው የኢትዮጵያ መከላከያ ሰራዊት በትግራይ ክልል ጄኔራል ላይ አንድ መግለጫ አውጥቶ ነበር። ጄኔራል ምግበይ ላይ ነው ይህ መረጃ የወጣው የነበረ። እነዚህ ጄኔራል በአማራ ክልል የሚገኙ ፋኖ ያግዛሉ በሚል ነበር መረጃ ወጣባቸው። አሁን ግን የትግራይ ክልል ጊዜያዊ አስተዳደር የጸጥታ ዘርፍ ኃላፊዎች መግለጫ አውጥተዋል። መግለጫውም ይህ መከላከያ ያወጣው መግለጫ ከእውነት የራቀ ነው ሲሉ ነው እንግዲህ ያጣጣሉት። ጄኔራል ምግበይ ምንም አይነት ከሌሎች ጋር ግንኙነት የላቸውም ሲሉ ገልጸዋል። በጉዳዩ ላይም ቅሬታ እንዳላቸው ነው ያስረዱት። የክልሉ የሰላምና ጸጥታ ቢሮ ኃላፊ እንዳስታወቀው ከሆነ ይህ ተቀባይነት የሌለው መግለጫ ነው። ጄኔራሉ በፕሪቶሪያው ስምምነት አክብረው እየተንቀሳቀሱ ነው ሲሉ ነው እንግዲህ የገለጹት። በመጨረሻኛው መረጃችን ስንነግራችሁ በቻይና በተካሄደው የዓለም የቤት ውስጥ የአትሌቲክስ ውድድር ኢትዮጵያ 3ኛ ደረጃ ይዛ ማጠናቀቋ ተገልጿል። በ3ኝነት ነው ይህን ውድድር ያጠናቀቀችው። አሜሪካ አንደኛ ስትሆን ኖርዌይ ደግሞ በ2ኝነት ስታጠናቅቅ ኢትዮጵያ በ3ኛ ደረጃ አጠናቃለች። በ2 ወርቅ እና በ3 ብር ነው ይህንን ውድድር ያጠናቀቀችው። ከዓለምም እንግዲህ 3ኛ ደረጃ ይዛ እንዳጠናቀቀች ነው የተገለጸው። ኢትዮጵያ ወደ እግር ኳሱ ስንሄድ የኢትዮጵያ ብሔራዊ ቡድን በግብጽ 2-0 መሸነፉ የሚታወቅ ነው። አሁን ደግሞ ከጅቡቲ ጋር ውድድር እንዳለው ተነግሯል። ውድድሩም የሚካሄደው ማታ ዛሬ ምሽት ማለትም የካቲት 15 ምሽት ላይ እንደሆነ